السلام عليكم ورحمة الله وبركاته. سلام እንዴት ናችሁ? ዛሬ ቀኑ የዓረፋ ቀን ነው። የዙል ሒጃ ወር 9ኛው ቀን ማለት ነው። ዛሬ ሐጅ የሚያደርጉ ወንድሞቻችን በዓረፋ ተራራ ላይ ቆመው አላህ Subhanahu Wa Ta'ala የሚማጸኑበት የሚለምኑበት ቀን ነው። አምላክ አላህ Subhanahu Wa Ta'ala በሰማይ መላእክቶች ላይ ያውና ባሪያዎቼ ከዓለም ዳርቻ ተሰባስበው እኔን ለመለመን መጥተው ብሎ የሚደሰትባቸውና የሚፎክርባቸው የሆነ ቀን ነው። ስለዚህ በዚህ በዛሬው ቀን ከእኛስ ምን ይጠበቃል የሚለውን ላስታውሳችሁ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? خير الدعاء دعاء يوم عرفة وخير ما قلت أنا والنبيون من قبلي لا إله إلا الله وحده لا شريك له له الملك وله الحمد وعلى كل شيء قدير. كدعاء ሁሉ በላጩ ቀን በዓረፋ ቀን የሚደረግ ዱዓ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኔና ከቀደሙ ነብያቶች ደግሞ ከተናገርነው ንግግር ሁሉ በላጩ ንግግር لا إله إلا الله وحده لا شريك له له الملك وله الحمد وعلى كل شيء قدير የሚለው ንግግር ነው አሉ። ትርጉሙ ምን ማለት ነው? لا إله إلا الله ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም። وحده ብቻውን لا شريك له ለእርሱም አጋር የሌለው ሲሆን له الملك وله الحمد ንግስናና ምስጋናም ለእርሱ ብቻ ነው። وهو على كل شيء قدير እርሱ በሁሉ ነገር ላይ ደግሞ ቻይ ነው ማለት ነው። ስለዚህ ይሄን ዚክር በዚህ ቀን እያላችሁ እየደጋገማችሁ በሉት። ነብያችን ሰለላሁ ዐለይሂ ወሰለም እንዲሁም የቀደሙት ነብያቶች በዚህ ቀን አብዝተው የሚሉት ዚክር ይህ ነበርና ይሄ ነው። ሌላ አላህ Subhanahu Wa Ta'ala ጾማቸውን ይቀበላችሁ። እንዲሁም ሐጅ ላይ ያሉ ወንድሞቻችንን ሐጃቸውን ይቀበላቸው። እኛንም ለሐጅ ወፍቀን አላህ Subhanahu Wa Ta'ala። السلام عليكم ورحمة الله وبركاته.